ሰዎች ገንዘብ፣ ዕውቀት፣ ጤና ወይም ስልጣን ሊሆን ይችላል። እነዚህ ምድራዊ ነገሮች በአንድ ጀንበር ሊለወጡ ሊጠፉ ይችላሉ። የእግዚአብሔር ፍቅር ግን በሁኔታዎች ላይ የተመሰረተ አይደለም። አንኮንዲሽናል ጽኑ ፍቅር ነው። እግዚአብሔር ለኛ ያሰበው እግዚአብሔር እኛን የሚያፈቅረን በምንም አይነት የህይወት ማዕበል ውስጥ ብናልፍ በበሽታ ውስጥ፣ በጭንቀት ውስጥ፣ በጨለማ ውስጥ ወይም በድካማችን ምክንያት ብንወርቅ እንኳ የእርሱ ጽኑ ፍቅር ከኛ እንደማይለይ ልነግራችሁ ፈልጋለሁ። የሰላም ቃል ኪዳን አይፈርስም። እግዚአብሔር ካንቺ ጋራ፣ ከኔ ጋራ፣ ከኛ ጋራ የገባው ያ ኪዳን ዘላለማዊ ነው። እግዚአብሔር የገባንን ሰላም፣ የደህንነት እና የተስፋ ቃል ኪዳን ፈጽሞ አይሻርም። በዚህ ምድር ላይ የገነባናቸው ማንኛውም ነገር ሊፈርስ ይችላል። እግዚአብሔር የሰጠን የሰላም ቃል ግን ከምንም ነገር በላይ የጸና ይሆናል በሕይወታችሁ ላይ። ሰላም የተወደዳችሁ የክርስቶስ ቤተሰቦች፣ በዛሬው መልእክት ምንም እንኳ ሕይወታችሁ ቢናወጥ፣ ቢጨነቅ፣ ተራሮች ቢፈልሱ፣ ሰዎች ቢተዋችሁ አንድ ነገር ፈጽሞ እንደማይለወጥ አሳያችኋለሁ። ይህም የእግዚአብሔር ጽኑ ፍቅር ነው። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 10 ላይ በመነሳት ይህንን ቃል እምነታችሁን ያጸናል፣ ተስፋችሁን ያድሳል። ይህንን ቪዲዮ እስከ መጨረሻው ተከታተሉት። የማይናወጥ የእግዚአብሔር ፍቅር በኢሳይያስ 54 10 ላይ በተመሰረተው በዚህ በእግዚአብሔር ቃል የምንካፈለው አጭር መንፈሳዊ መልእክት በማይናወጥ የእግዚአብሔር ፍቅር ላይ ያተኮረ ሲሆን መነሻችንም ትንቢተ ኢሳይያስ ምዕራፍ 54 ቁጥር 10 ላይ የሚገኘው የእግዚአብሔርን ቃል አብረን እናያለን። በዚህ ክፍል ላይ ተራሮች ቢናወጡ፣ ኮረብቶችም ከስፍራቸው ቢወገዱ፣ ቢነቀሉ፣ የኔ ጽኑ ፍቅር ካንቺ ካንተ አይናወጥም፣ የሰላሜም ቃል ኪዳኔ አይፈርስም ይላል መሐሪሽ እግዚአብሔር። የተራሮች እና የኮረብቶች ምሳሌነት በዚህ የዕለት ተዕለት ኑሯችን በምድር ላይ እጅግ ጽኑ፣ የማይነቃነቅ እና መሰረታዊ የጠለቀ ተብለው የሚታሰቡ ተራሮች እንኳን ኮረብቶች ናቸው። የሰው ልጅም ሆነ የተፈጥሮ ኃይል በቀላሉ ሊያጠፋቸው እንደማይችል እናምናለን። ሆኖም በመጽሐፍ ቅዱስ ከነዚህ ጠንካራ የተባሉት ነገሮች እንኳ ቢናወጥ፣ ከስፍራቸው ቢወገዱ፣ የእግዚአብሔር ፍቅር ግን እንደማይለወጥ እግዚአብሔር ለኛ እየተረጋገጠ በሕይወታችን ውስጥ ተራራ ብለን የምንተማመንባቸው ነገሮች አሉ። ሰዎች፣ ገንዘብ፣ ዕውቀት፣ ጤና ወይም ስልጣን ሊሆን ይችላል። እነዚህ ምድራዊ ነገሮች በአንድ ጀንበር ሊለወጡ፣ ቢናወጡ፣ ሊጠፉ ይችላሉ። የእግዚአብሔር ፍቅር ግን ከነዚህ ሁሉ የበላይ በሕይወታችን የጸና መሆኑን የእግዚአብሔር ቃል እየተናገረ ነው። ከዚህ ቃል የምንማራቸው ሁለት አብይ ቁም ነገሮችን አስረዳችኋለሁ። የእግዚአብሔር ጽኑ ፍቅር አይናወጥም። በሰዎች ዘንድ ያለን ሞገስ ሊቀየር፣ የተደገፈንባቸው ሰዎች ሊክዱን ይችላሉ። እግዚአብሔር ለኛ ያለው ፍቅር ግን በሁኔታዎች ላይ የተመሰረተ አይደለም። አንኮንዲሽናል ጽኑ ፍቅር ነው። እግዚአብሔር ለኛ ያሰበው እግዚአብሔር እኛን የሚያፈቅረን በምንም አይነት የህይወት ማዕበል ውስጥ ብናልፍ በበሽታ ውስጥ፣ በጭንቀት ውስጥ፣ በጨለማ ውስጥ ወይም በድካማችን ምክንያት ብንወርቅ እንኳ የእርሱ ጽኑ ፍቅር ከኛ እንደማይለይ ልነግራችሁ ፈልጋለሁ። የሰላም ቃል ኪዳን አይፈርስም። እግዚአብሔር ካንቺ ጋራ፣ ከኔ ጋራ፣ ከኛ ጋራ የገባው ያ ኪዳን ዘላለማዊ ነው። እግዚአብሔር የገባንን ሰላም፣
የደህንነት እና የተስፋ ቃል ኪዳን ፈጽሞ አይሻርም። በዚህ ምድር ላይ የገነባናቸው ማንኛውም ነገር ሊፈርስ ይችላል። እግዚአብሔር የሰጠን የሰላም ቃል ግን ከምንም ነገር በላይ የጸና ይሆናል በሕይወታችሁ ላይ። ስለዚህ የአባቴ ብሩካን በዓለም ዙሪያ ያላችሁ እግዚአብሔር አምላክ ልነግረን የሚፈልገው ዋናው ነገሩ የቱንም ያህል በሕይወታችን የሚያስፈሩ ነገሮች ቢገጥሙን፣ የሚያናውጡን ሁኔታዎች ቢፈጠሩ ለእኛ ያለው ጽኑ ፍቅር እና ጽኑ ሰላም ቃል ኪዳን እንደማይናወጥ እንደማይፈርስ እግዚአብሔር እዚህ ቦታ ላይ እየተናገረ ነው። ስለዚህ እምነታችንን የሚለዋወጡ ምድራዊ ነገሮች ላይ ሳይሆን በማይለወጠው እና በማይናወጠው በእግዚአብሔር ፍቅር ላይ ልናደርግ እንደሚገባን ዛሬ የእግዚአብሔር መልእክት ለእኛ መጥቷል። ይህንን ቪዲዮ እየሰማችሁ ከተባረካችሁ በእውነት ይህ ጽኑ ፍቅር በሕይወታችሁ በኃይል እንዲገልጥ በአገልግሎታችሁ፣ በከተማችሁ፣ በትዳራችሁ በእውነት በኃይል እንዲገልጥ በሁኔታዎች የተመሰረተ ፍቅር የለንም። ዘላለም የሆነ ፍቅር ከኛ ጋር እንዳለ ይህን ተረድታችሁ እባካችሁ ይህንን ቤት ኮመንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ኢቫንጀሊካል ግሎሪ ኦፍ ክራይስት ኢንተርናሽናል ቸርች ፓስተር ታምራት ተባረኩ።